ዛሬ ምን ነው ድምጽሽ? አይ ምንም ትንሽ ስላለቀስኩ ነበረ ነው። አንዴ ለምን? ትንሽ ስለከፋኝ ነው። አይዞን አይዞልኝ። ማንን ዘልሰምሽ? ከየት ቤተ እምነት የመጣሽው? ሊድበል ህያብ እባላለሁ። እሺ ህያብ ከኦርቶዶክስ ተዋህዶ እምነት ነው የመጣሁት። እሺ ህያብ እንዴ ስላገኙሽ በጣም ደስ ብሎኛል። ተወዳጅታችን እንኳን ደህና መጣሽልን። እና ህያብዬ ለምንድን ነው ቅድም ምናልባት ስጽፍ የነበረውን ኮሜንት ሳነበው ራሴን ለማጥፋት እያሰብኩ ነው ስትይ ነበረ እና ምን ነው ምን ተፈጥሮ ነው ህያብ? የሆነ የሚከብድ ነገር ላይ ስላለው ነው። ብዙ ጊዜ ኮመንት ላይ ምንም ላይ ታዋቂ ሰዎች የሆነ ስራ ላይ ምናምን ኮመንት አደርጋለሁ። ብዙ ጊዜ ስራ ስጡኝ ምናምን ብዬ የተማርኩት በነርሲንግ ነው የተመረኩት። ነርሲንግ መስራት አልችልም። ትንሽ ኤፒሌፕሲና ስትረስ አለብኝና መስራት አልችልም። በነርሲንግ መስራት አልቻልኩም እና ብዙ ጊዜ ኮሜንት አደርጋለሁ። ማለት እኔ የምፈልገው ስራ ብቻዬን ነው የምኖረው። ያው ቤተሰብን ሰፖርት ማድረጉ ቀርቶ ራሴን መቆም ራሴን መደገፍ ነበር የምፈልገው እና ብዙ ጊዜ ኮሜንት አደርጋለሁ ምናምን እና አሁን ላይ የምር ደክሞኝ ነው። ስንተኛ ልጅ ነሽ? ስንተኛ ልጅ ነሽ? ሁለተኛ እንደኔ ሆነሽ ጫና አለ ያ ሁለተኛ። እሺ ምን አለ መሰለሽ ያብዬ ተወዳጅታችን እኔ በጣም ደካማ ሰው ነኝ እና በሰው ቁስል ላይ እንጨት መስደድ አልፈልግም። አጉል መካሪ ለመሆን አይደለም ላይቭ ስትሪም የከፈትኩት። በቻልኩት አቅም በየትኛውም አይነት ቤተ እምነት ውስጥ ሲኖሩ፣ ነገር ግን በጣም ልክ በእንደዚህ አይነት ጭንቀት ውስጥ ያሉ እህት ወንድሞቻችን እረፍትን እንዲያገኙ በቻልነው አቅም ማገዝ የምንችላትን ያክል እንድናግዛቸው ነው እና ምን አለ መሰለሽ ያብዬ አንቺ ያልሻቸው ነገሮች ጌታ ባወቀ ግን በጣም ተራ ነገሮች ናቸው። ማለት ክርስቶስ ዋጋ ከከፈለላት ከአንቺ ነፍስ ጋር የሚነጻጸሩ አይደሉም ያብዬ። ክርስቶስ ዋጋ ከከፈለላት ከአንቺ ነፍስ ጋር የሚወዳደሩ አይደሉም። ክርስቶስ ኢየሱስ ለአንቺ ሲል ስጋውን ቆርሷል፣ ደሙን አፍስሷል። በመስቀል ተሰቅሎ ራሱን መስዋዕት አድርጎ አቅርቧል እና ይህን ያክል ዋጋ የተከፈለላትን ነፍስ እና አሁን ያወራሻቸው ችግሮች ሊነጻጸሩ የሚችሉ ነገሮች አይደሉም። እርግጥ ነው ብዙ ነገሮች ተስፋ ያስቆርጣሉ፣ እረዳሻለሁ። በተለይ ሴት ሆነሽ በተለይ ቤት ውስጥ ደግሞ የቤተሰብ ሸክም ሆኖ ለትራንስፖርት የቤተሰብ እጅ እያዩ ተመርቀው ትምህርት አልቆ ነገሮችን ሁሉ አላደለ ትንሽ አረጋግቶ ለመቀጠል በጣም ከባድ ነው፣ እረዳሻለሁ። ግን እመኚ ልንገርሽ፣ እግዚአብሔር የተሻለ ነገርን ያመጣል። ከሁሉ በፊት እኔ አሁኑኑ ቃል የምገባልሽ እንደው አንድ ሰው አስቸግራለሁ። እኔ ቲክታክ ፕላትፎርም ላይ ያን ያክል ብዙ ሰው አያውቀኝ እና ከኔ የተሻለ በጣም ተደማጭነት ያለው አንድን ሰው አገናኝሻለሁ። መልእክተኛውን ማለት ነው። መልእክተኛውን እንደምንም ብዬ እንደው ግሩም ላይ ወድቄ ቢሆን አገናኝሽና በቻለው አቅም እንደው ጊዜያዊ ነገር መርዳቱ ለአንቺ ብዙ የሚጠቅምሽ ነገር አይደለም እና ለወንድማችን ያው ያለውን ነገር አስረድተ ነው ያው በቻለው አቅም ወይ ማስታወቂያ ሰርተሽለት በሌሎችም ጉዳዮች ያንቺን ችግር ሰዎች እንዲረዱ ማገዝ የሚችሉ ሰዎችም ደግሞ እንዲያግዙሽ እናደርጋለን። እግዚአብሔር ባወቀ እርግጠኛ ነኝ አሁን ይሄን ላይቭ ራሱ እኔና አንቺ ቁጭ ብለን እያወራን እዚህ ውስጥ አቅም ያላቸው ብዙ ኦርቶዶክሳውያን ይኖራሉ።
በነገራችን ላይ ሰውን ለመርዳት የግድ ሰው ኦርቶዶክስ መሆን አይጠበቅበትም። ፕሮቴስታንትም ሆኖ ሙስሊምም ሆኖ ሰው ሊረዳ ይችላል። እና ይህን ላይቭ ስትሪም እየተከታተሉ ያሉ ሰዎችም ከላይቭ እንደወጣሽ ፕሊስ እንደዚህ አይነት ስራ እንድታግዥን እንፈልጋለን ብለው መልእክት ሊጽፉልሽ ይችላሉ። እና በአንዳች ነገር አትጨነቂ። ሌላው ግን አንድ ነገር ብቻ ልንገርሽ። አንድ ጊዜ የሰሙት እውነተኛ ታሪክ ልንገርሽ። ያብዬ ሁለተኛ ታሪክ ማለት ልክ ማስለቀሰኝ እኮ ማለት ነው። አለ መሰለህ ሴት ልጅ ነክና ሌላ ስራዎችን መስራት አልፈልግም። የሆነ አቅም ኖሮኝ ራሴ መቆም ምናምን እፈልጋለሁ ማለት ከዚህ በፊትም ራሴን ነበር ማስተዳድሮ ምናምን በቃ ትንሽ ዓመት ምናምን በጣም በቃ የሚከብድ ነገር ላይ ነው። ያብዬ አታልቅሽ ፕሊዝ፣ አታልቅሽ። ሌላ ስራዎችን ምናምን መስራት አልፈልግም። ብዙ ጊዜ በዚህ ሰዓት እውነቱን የምነግርህ ስራ ቦታ የሆነ ወረቀትም ስራ የሚሆን ነገር ለማስተካከል በምትሄድ ሰዓት የምትጠየቀው ነገር በጣም ደባል፣ በጣም ነው የሚጨንቀው። በዛ መንገድ ውስጥ ደግሞ ማለፍ አልፈልግም። ማለት እኔ ነገ ህይወት ችግር የለውም። ያብዬ ነገሮችን ተረድቼሻለሁ። ልትናገር የፈለግሻቸውን ሀሳቦች